ዌልካም ቱ ኦል ኢን ዋን ኤዱኬሽን የዩቲዩብ ቻናል ቤተሰቦች እንኳን በደህና መጣችሁ። ዛሬ ሲምፕል ባይ ፎርም ኦፍ የጊቨን ራሽናል ኤክስፕሬሽን እናያለን። በተቻለን አቅም ከ9 እስከ 12 ያላችሁ ተማሪዎች በተለይ ማቴማቲክስ ላይ ራሽናል ኤክስፕሬሽንን ሲምፕሊፋይ ለማድረግ ትንሽ ያስቸገራችሁ ካለ ወይም ደግሞ እያደረጋችሁም አንዳንድ ጊዜ ትንሽ ብሪፍ ያልሆነላችሁ ነገር ካለ በዚህ አጋጣሚ አንድ ላይ ዛሬ በቻልነው አቅም በደንብ አድርገን አፍታተን ለማየት እንሞክራለን። መጀመሪያ ሲምፕሊፋይ ከማድረጋችን በፊት ምንድነው ራሽናል ኤክስፕሬሽን ማለት ነው የሚለውን ነገር መፍታት አለብን። ራሽናል ኤክስፕሬሽን ማለት በታችኛው ክፍሎች ላይ በአብዛኛው ክፍልፋያዊ አቀማመጥ ወይም አገላለጽ የምንለው ማለት ነው። በክፍልፋይ የተቀመጡ አገላለጾች በተለይ ደግሞ ቫሪያብል ተቀምጠው ለምሳሌ ጠ ነ እያለን እንገልጻቸው የነበሩትን የድሮዎቹን በ4 5 6 የነበሩትን አሁን ደግሞ ከፍ ካልን በኋላ ኦልሞስት ኤክስን ዋይ እና ዜድን በመጠቀም የምንገልጸው አገላለጽ ማለት ነው። ያ በክፍልፋይ ፎርም ሲቀመጥ ራሽናል ይባላል ወይም ክፍልፋያዊ አገላለጽ የምንለው ማለት ነው። ራሽናል ኤክስፕሬሽን ለመግለጽ ጊቨን ቱ ፖሊኖሚያል p of x and q of x with qx different from 0 ያ ማለት ዲኖሚኔተሩ ወይም ደግሞ ለአላይ እና ታዕታይ የምንለው አለ ታዕታዩ ከዜሮ ውጪ መሆን መቻል አለበት። ይሄ ኤክስፕሬሽን ዲፋይን እንዲሆን ማለት ወይም ደግሞ አንዲፋይንድ እንዳይሆን different from 0 መሆን አለበት። ያ ማለት an expression that can be expressed in the form of px over qx is called rational expression። አሁን እዚህ ጋር ከላይ የምናየው ምንድነው ታዕታይ ላይ ያለው ታዕታይ ላይ px የምንለው አለ ለአላይ ደግሞ ለአላይ ላይ px የምንለው አለ ታዕታይ ላይ qx አለ ኒውሚኔተር እና ዲኖሚኔተር የምንለው ማለት ነው። ስለዚህ ዲኖሚኔተሩ different from 0 ምን አለበት 0 ሆነ ማለት በሂሳብ ህግ አንዲፋይንድ ይባላል መገለጽ የሌለበት ወይም የማይቻል ማለት ነው። ስለዚህ ከስር ያለው በፍጹም ዲኖሚኔተሩ 0 መምጣት የለበትም። ዲኖሚኔተሩ 0 ያልሆነ ከላይ 0 ቢሆን ያው 0 ይሆናል ያ ቁጥር ያ ኤክስፕሬሽን 0 ይሆናል። ግን ከስር 0 ሆነ ማለት አንዲፋይንድ ነው የሚሆነው። ስለዚህ ዲፍረንት ፍሮም 0 የሆነ በክፍልፋይ መልክ የተቀመጠ የሁለት ፖሊኖሚያል አገላለጽ ምን ይባላል? ራሽናል ኤክስፕሬሽን ይባላል። ምን ማለት ነው ፖሊኖሚያል ማለት የሚለውም ደግሞ በዚህ አጋጣሚ ማየት አለብን። ምክንያቱም አሁን እዚች ጋ ያለውን በደንብ አጥርተን ነው መሄድ ስላለብን ማለት ነው። ፖሊኖሚያል ማለት በምታዩት አገላለጽ የተቀመጠ ያ ማለት እዚች ጋ የምታዩት አለ ኤን ኤክስ ዘ ፓወር ኦፍ ኤን ፕላስ ኤን ማይነስ 1 ኤክስ ዘ ፓወር ኦፍ ኤን ማይነስ 1 ፕላስ እያለ ሄዶ ኤ 1 ኤክስ ማለት እዚች ጋ 1 አለው ማለት ነው። የትኛውም ባንጽፍም እዚች ጋ አንድ እንዳለው ነው ፕላስ እዚች ጋር ኤ ኖት ማለት 0 ማለት ነው። ኤ ኖት ማለት እዚች ጋር ኤክስ ኖት ብናደርግ አንድ ነች። አንድ ታይምስ የትኛውም ነገር ያኛው ነገር ኮንስታንቱ ነገር ነው የሚሆነው። ስለዚህ እዚች ጋር ኤ ኖት ማለት እንደ ኮንስታንት ወይም ሪል ነምበሯ ማለት ነው የምትቀረው። ስለዚህ በዚህ አይነት አገላለጽ የተቀመጠ ነገር ግን እነዚህ ኤን የምንለው የትኛው ቁጥር ነው መሆን ያለበት? ኔጌቲቭ ቁጥር ሳይሆን ፖዚቲቭ ነምበር የሆነ ኤን ማለት እዚች ጋር ሲገለጽ ነው ነን ኔጌቲቭ ኢንቲጀር ኔጌቲቭ ያልሆነ ኢንቲጀር ነምበር ማለት ከዜሮ ጀምሮ ያለ ኔጌቲቭ ያልሆነ ቁጥር እንዳለ ኢንቲጀር እንለዋለን አይደለ? ስለዚህ ነን ኔጌቲቭ ማለት ኔጌቲቭ ያልሆነ ኔጌቲቭ አይቻልም መግለጽ አይቻልም። እዚህ ዘ ፓወር ኦፍ ብለን ኔጌቲቭ መሆን ከቻለ ያ ፖሊኖሚያል መሆን ስለማይችል ማለት ነው። ስለዚህ እነዚህ ኤ ኖት ኤ1 ኤ2 ኤ3 እያልን አብቱ ኤን ድረስ የሚደርሰው ደግሞ ሪል ነምበሮች ማንኛውም ቁጥር ሊሆን ይችላል፣ ማይነስም ሊሆን ይችላል፣ ዜሮም ሊሆን ይችላል። የትኛውም ቁጥር እዚች ጋ ያለ ቁጥር ሊገባ የሚችል ማንኛውም ነምበር እዚህ ጋር ሪል ነምበርን ከያዘ ኤን ግን ከኔጌቲቭ ውጭ ያሉ ቁጥሮችን ከያዘ ኢንቲጀር ነምበሮች ከዜሮ ጀምሮ ኢንፊኒቲ ድረስ የትኛውም ነምበር መጠቀም የሚችል ከሆነ ይሄ አገላለጽ በዚህ መልክ የተገለጸ አገላለጽ ከሆነ ፖሊኖሚያል ኤክስፕሬሽን ወይም ፖሊኖሚያል ፈንክሽን እንለዋለን። ይሄ ፖሊኖሚያል ፈንክሽን እንደዚህ አይነት ፖሊኖሚያል ፈንክሽን ደግሞ ከላይ ለአላይና ከታች ታዕታይ ወይም ደግሞ ኒውሚኔተር እና ዲኖሚኔተር መልክ ሲቀመጥ ኤክስፕሬሽኑ ምን ይባላል? ራሽናል ኤክስፕሬሽን ይባላል። ይህንን ራሽናል ኤክስፕሬሽን
ሲምፕሊፋይ ወደ ማድረጉ ከመሄዳችን በፊት ምንድን ነው ይሄ የሚለው ማወቅ አለብን። ለምሳሌ አንድ ኤክስፕሬሽንን እንውሰድ፣ ፖሊኖሚያል የሆነ ኤክስፕሬሽን ለምሳሌ ኤክስ ስኩዌር ፕላስ ዋን። ይሄ ምንድን ነው? ፖሊኖሚያል ነው አይደለ? ፖሊኖሚያል ነው። ይሄ ፖሊኖሚያል ብቻ ሳይሆን ራሽናልም ነው። እንዴት ራሽናል ይሆናል የምትሉኝ ከሆነ ደግሞ የትኛውም ቁጥር ከስሩ ምን አለው? በውስጣዊነት አንድ አለው። ለዚህቺ ማለት ማን ነች? ኤኖት እንደምንላት ነች አይደለ? ምክንያቱም ኮንስታንት ራሱን የቻለ አንድ ኮንስታንት ኤኖት ነው። ይሄ ማለትስ ኤክስ ስኩዌር ያል ነው። ኤኖት ኤክስ 2 ፕላስ ኤኖት ነው ኦቨር ዚች ጋር ኤኖት ማለት ነው። ስለዚህ ይሄም ፖሊኖሚያል ነው፣ ይሄም ፖሊኖሚያል ነው። ፖሊኖሚያል ኦቨር ፖሊኖሚያል አድርገን ስናስቀምጠው ምንድን ነው አለን? ራሽናል ኤክስፕሬሽን ነው ብለናል። ስለዚህ እቺ ኤክስ ስኩዌር ፕላስ ዋን በውስጥ አዋቂነት አንድ ስላላት እቺ ፖሊኖሚያም ነች ራሽናልም ነች ማለት ነው። ስለዚህ እንደዚህ የታገላለጾች ስናገኝ ራሽናል ኤክስፕሬሽኖች ይባላል። ስለዚህ አሁን ራሽናል ኤክስፕሬሽን ማለት የሁለት ፖሊኖሚያሎች ላላይና ታታይ ወይም ታችና ላይ ሆኖ በክፋይ መልክ መቀመጣቸውን የምናይበት ወይም ደግሞ የምናገኝበት ከሆነ ያ ራሽናል ኤክስፕሬሽን ወይም ክፍላዊ አገላለጽ የምንለው ይሆናል ማለት ነው። በዚህ መሰረት ወደ ጥያቄያችን እንሄዳለን። ሲምፕሊፋይ ፎርም የማድረግ ይችን ራሽናል ፈንክሽን ሲምፕሊፋይ ፎርም፣ ሁሉም የተቀመጠው ሲምፕሊፋይ ነው ማለት ሳይሆን ሲምፕሊፋይ ማድረግ የሚጠበቅብን ወይም ደግሞ ሲምፕሊፋይ የሚፈልጉ ራሽናል ኤክስፕሬሽኖች አሉ። ስለዚህ አሁን ለምሳሌ ይሄ ሲምፕሊፋይ ሆኖ የተቀመጠ አይደለም። ስለዚህ ሲምፕሊፋይ ለማድረግ ደግሞ ሶስት ነገሮችን በስቴፕ እንሄዳለን። መጀመሪያ ዶሜኑን መግለጽ መቻል አለብን። ዶሜኑ ማለት ይሄንን ፈንክሽን ይሄንን ራሽናል ኤክስፕሬሽን ሪል ሊያደርግልን የሚችል ወይም ደግሞ አንዲፋይንድ ማድረግ የማይችለውን ቁጥር ማውጣት መቻል አለብን። ለምሳሌ ኤክስ ኤቭሪ ኤሌመንት ኦፍ የዚህ ኤክስፕሬሽን ኤቭሪ ኤሌመንት ኤክሰፕቴሽን ይኖረዋል አይደለ? ኤክሰፕሽናሉ ምንድነው የሚሆነው? እዚች ጋር ዜሮ የሚያደርገው ነገር ካለ ምኑን ዲኖሚኔተር ወይም ደግሞ ታታይ የምንለውን ነገር ዜሮ የሚያደርገው ነገር ካለ አንዲፋይንድ ነው። ስለዚህ እሱን እናወጣለን። ለምሳሌ ዜሮ ሊሆን የሚችለው በማን ነው? በኤክስ ማይነስ ዋን እና ዋን ነው። ከዚህ ውጭ ባለ የትኛውም ሪል ነበር ምን መሆን ይችላል? ይሄ ነገር ሪል መሆን ይችላል። ይሄ የተሰጠን ራሽናል ኤክስፕሬሽን ማለት። ስለዚህ ይሄ ዶሜኑ ነው። መጀመሪያ ዶሜኑን ማውጣት። ዶሜኑን ካወጣን በኋላ ፋክቶራይዝ ማድረግ ሁለቱንም ላላዩንም ታታዩንም ወይም ደግሞ ኒውሜተሩንም ዲኖሚኔተሩንም ምን ማድረግ? ፋክቶራይዜሽን ማድረግ ይጠበቅብናል። ሁለተኛው ስቴፕ። የመጀመሪያው ምን ማድረግ? ዶሜኑን ማውጣት። ሁለተኛ ላይ ደግሞ ፋክቶራይዝ ማድረግ። ፋክቶራይዝ ለማድረግ የምንጠቀመው ስቴፕ አለ። ምን አይነት ስቴፕ እንጠቀማለን? ለምሳሌ ኒውሜተሩን እንውሰደው። ኤክስ ኪዩብ ፕላስ 2ኤክስ ስኩዌር ፕላስ ኤክስ ይላል አይደለ? ይሄ በምን መልክ መገለጽ ይችላል? የጋራ ኤክስ ብናወጣ ለሁሉም ኤክስ ስኩዌር ፕላስ 2ኤክስ ፕላስ 1 እንደዚህ መሆን መገለጽ ይችላል። ምክንያቱም ኤክስ ታይምስ ኤክስ ስኩዌር ማለት ኤክስ ኪዩብ ነው። ኤክስ ታይምስ 2ኤክስ ማለት 2ኤክስ ስኩዌር ነው። ኤክስ ታይምስ 1 ማለት ደግሞ ኤክስ ነው። ይሄ ማለት ይሄ ነው። አንድ በዚህ ገለጽ ነው። ከዛ ይሄንን ፋክቶራይዝ ማለት ውስጥ ላይ ያለውን ፋክቶራይዝ ማድረግ ማለት ነው። ውስጥ ላይ ያለው ፋክቶራይዝ ለማድረግ ሁሌም ልንከተለው የሚገባ የሁለት ለምሳሌ ፒ እና ኪው ብንል የሁለት ቁጥሮች ብዜት ይሄንን የማይመጣልን ከሆነ የሁለት ቁጥሮች ድምር ደግሞ ይሄኛውን የሚያመጣልን ከሆነ ይሄኛው አንድ ይሄኛው ሁለት እዚህ ጋር ስናየው መሀል ላይ ያለችዋን እቺን ሁለቱን ስንደምራቸው ሁለት የሚያመጣ ሁለቱን ስናባዛቸው አንድ የሚያመጣ ቁጥር እንፈልጋለን። ያ ማለት ለነዚህ ለሁለቱ የማይለያይ ማለት ነው። አሁን እዚህ ጋር ፒ እና ኪው ያልነው ሁለት ቁጥሮች ለማለት ነው እንጂ ሁለት ኮንስታንት ቁጥሮች ለማለት ነው እንጂ እዚህ ኤክስ ጋር የሚተኩ ናቸው ከኤክስ በኋላ የሚመጡ ስለሆነ። ስለዚህ ሲባዙ አንድ ሲደመሩ ሁለት የሚያመጡ ቁጥር ማን ነው? አንድ ሲደመር አንድ ነው። አንድ ሲባዛ በአንድ አንድ ስለሆነ ስለዚህ እቺ ጋር ያለው ውስጥ ላይ ያለውን አገላለጽ ስንገልጸው ኤክስ ኢንቱ ኤክስ ፕላስ 1 ኤክስ ፕላስ 1 ይሆናል ማለት ነው። እቺ ሶሪ ኤክስ እዚህ ጋር ያለችው ኤክስ ሲባዛ በኤክስ ኤክስ ስኩዌር ኤክስ
ሲባዛ በአንድ ይህንን ኤክስፕሬሽን ስናመጣ ኤክስ ሲባዛ በአንድ 1x ይሆናል። ሁለተኛው ስንመጣ ኤክስ ሲባዛ ኤክስ ከቅድሙ ኤክስ ጋር 2x ይሆናል። ኤክስ ታይምስ ኤክስ 1 ታይምስ 1 ይሰጠናል ማለት ነው። ስለዚህ ይችኛው ኤክስፕሬሽን ወደዚህኛው ኤክስፕሬሽን መመለስ ትችላለች። በምን? በፋክቶራይዜሽን። ይሄ ፋክቶራይዜሽን በምንለው ህግ ነው። ምክንያቱም ተባዝቶ አንድ ተደምሮ ሁለት የሚያመጣ ቁጥር እንፈልግና ያንን ቁጥር ወስደን ነው እንደዚህ የምናስቀምጠው። የስረኛውንም እንደዛው እንውሰድ። የስረኛው ማለት ኤክስ ስኩዌር ማይነስ 0x ማይነስ 1 እንደዚህ መግለጽ እንችላለን አይደል? ይቻላል። ምክንያቱም 0 ታይምስ ኤክስ ማለት 0 ነው፣ እቺን ራሷን ስለሚሰጠን ማለት ነው። ስለዚህ ተባዝቶ ማይነስ 1 የሚሰጠን ቁጥር ሲደመር 0 የሚሆን ማለት ነው ማይነስ 1 እና 1 ነው። ስለዚህ ማይነስ 1 ፕላስ 1 ብታረጉ 0 ነው። ማይነስ 1 ታይምስ 1 ብታረጉ ደግሞ ማይነስ 1 ነው። ስለዚህ እቺኛው አገላለጽ ወዴት ትቀየራለች? ኤክስ ማይነስ 1 እና ኤክስ ፕላስ 1 ይሆናል ማለት ነው። ስለዚህ ይሄ አገላለጽ ለዚህኛው፣ ይሄ አገላለጽ ደግሞ ለዚህኛው ሆነ። ስለዚህ ወደዚህኛው ወደ መጀመሪያው ጥያቄያችንን እንምጣ። እዚህኛው ጋር ወደዚህ ስንመጣ የላይኛው ኤክስፕሬሽን ማለት እቺ እዚች ጋር የሰራናት ነች። ኤክስ ኢንቱ ኤክስ ፕላስ 1 ኢንቱ ታይምስ ነው የነገር ኤክስ ፕላስ 1 ኦቨር ይችኛው ነው የትኛው ጋር መጣናት? እዚች ጋር ያገኘናት ኤክስ ማይነስ 1 ኢንቱ ኤክስ ፕላስ 1 ኢንቱ ምንለው ታይምስ ለማለት ነው። ይሄ ሲባዛ በዚህ ይሄንን ይሰጠኛል። ይሄ ሲባዛ በዚህ ይሄኛውን ይሰጠኛል ማለት ነው። ሌላ ነገር የለውም። ስለዚህ እቺ ጋር ሶስተኛው ስቴፕ ደግሞ ሲምፕሊፋይ ለማድረግ ራሽናል ፈንክሽንን ሲምፕሊፋይ ለማድረግ ሶስተኛው ፎርም ደግሞ ምንድነው? ሶስተኛው ስቴፕ ደግሞ ምንድነው? ካንስሌሽን ነው። ሲሚላር የሆኑ ተርሞችን ላላይንም ታታ ላይም ያለው ወይም ደግሞ ኒሚኔተሩ ላይም ዲኒሚኔተሩ ላይም ያለውን ተመሳሳይ የሆኑ ፎርሞችን ካንስል የማድረግ ሂደት ነው። እዚህ ጋር ስንመጣ ኤክስ ፕላስ 1 ከላይም አለ፣ ኤክስ ፕላስ 1 ከስርም አለ። ስለዚህ ካንስል እናደርጋቸዋለን ሁለቱን ካንስል ካደረግን በኋላ ማን ቀረ? ኤክስ ኢንቱ ኤክስ ፕላስ 1 ኦቨር ኤክስ ማይነስ 1 ይሄን የቀረ። ስለዚህ ቺን ስንገልጽ ኤክስ ታይምስ ኤክስ ስኩዌር ማይነስ ኤክስ ፕላስ 1 ኤክስ ፕላስ ነው ኦቨር ኤክስ ማይነስ 1 ይሄ ነው ሲምፕሊፋይ ፎርሙ። ይሄ ሲምፕሊፋይ ፎርም ግን አልቋል ማለት አይደለም። አንዲፋይንድ የሚያደርግ ቁጥር አለ፣ በሱ መገለጽ መቻል አለበት። የአንዲፋይንድ የሚያደርገው ቁጥር ኤክሰፕት ዛት ብሎ ኤክሰፕሽናል መቀመጥ አለበት፣ ወይም ደግሞ ሪስትሪክሽን የምንለው ማለት ነው። ስለዚህ ኤክስ ስኩዌር ፕላስ ኤክስ ኦቨር ኤክስ ማይነስ 1 ኤክስ ዲፍረንት ፍሮም 1 ሲሆን ነው ማለት ነው። ምክንያቱም እዚህ ጋር አንድ ከገባ አንድ ማይነስ 0 አንድ ማይነስ 1 0 ነው የሚያመጣብን። የትኛውም ቁጥር ኦቨር 0 ማለት ደግሞ አንድ ፋይንድ ነው። ለምሳሌ አንድን እናስገባ። እዚህ ጋር አንድን ብናስገባ 1 ስኩዌር ፕላስ 1 ኦቨር 1 ማይነስ 1 2 ኦቨር 0 ይሄ ደግሞ ምንድነው? አንዲፋይንድ ነው። ስለዚህ በእንደዚህ አይነት መግለጽ ይችኛዋን ጭምር አንዲፋይንድ የሚያደርግ ወይም ደግሞ ሪስትሪክሽኑ ጭምር መግለጽ አለብን ማለት። ስለዚህ ሲምፕሊፋይ ፎርም ኦፍ የዚህ ጥያቄ መጀመሪያ ላይ ያስቀመጥናት ጥያቄ ሲምፕሊፋይ ፎርሟ የትኛዋ ነች ማለት ነው? ይችኛዋ ነች። ከምኑ ጭምር ነው የምንገልጸው? ከዶሜኑ ጭምር። ዶሜኑ እቺ ዶሜን ማለት ዲፍረንት ፍሮም 0 መነሻ ላይ ስንነሳም ነበረች። ኤክስ ማይነስ 1 እና 1 መሆን የለበትም ይላል። ምክንያቱም ማይነስ 1ም 1ም በሆነ ቁጥር ምን ያደርግብናል? የተሰጠንን ኢኩዌሽን አንዲፋይን ስለሚያደርግብን ማለት ነው። ስለዚህ በዚች መልክ ሲምፕሊፋይ ፎርም ኦፍ ጊቨን ኤክስፕሬሽን በዚህ መልክ አስቀምጠናል ማለት ነው። ሌላ አንድ ጥያቄ መድገም እንችላለን በዚሁ አጋጣሚ፣ ምክንያቱም በደንብ ክሊር እንዲሆን ስለምንፈልግ ማለት ነው። ይሄ እንደ መነሻ አሪፍ ከሆነ ሌላ ሁለተኛ ጥያቄ እዚች ጋር እንድገም። ኤክስ ስኩዌር ፕላስ 9x ፕላስ 20 ኦቨር ኤክስ ስኩዌር ፕላስ 10x ፕላስ 25 ይሄንን ስንመጣ
በስቴፑ መሰረት ነው የምንሄደው። እንዴት ነው ሲምፕሊፋይ የምናደርገው? 3 ስቴፕ አይተናል። መጀመሪያ ዶሜኑን ማውጣት፣ ከዛ ፋክቶራይዝ ማድረግ፣ ሶስተኛ ላይ ካንስሌሽን ተርሞችን ማለት ነው፣ ሲሚላር የሆኑ ተርሞችን ካንሰል ማድረግ። ስለዚህ በዚህ መሰረት ዶሜን እናውጣ። ዶሜን ስናወጣ ይህንን 0 ሊያደርግብን የሚችል ቁጥር ነው የምናወጣው። ያን ለማድረግ መጀመሪያ ግን ፋክቶራይዝ ማድረግ አለብን። ምክንያቱም ፋክቶራይዝ ካላደረግነው በቀላሉ ላይ ስለማናገኘው ማለት። ወደ ፋክቶራይዜሽን ስንመጣ ከስር ያለውን ዲኖሚኔተሩን ስለምንሰራ ማለት ነው ኤክስ ስኩዌር ፕላስ 10 ኤክስ ፕላስ 25 ያ ማለት ሁለቱ ሲባዙ 25 ሁለቱ ሲደመሩ 10 የሚሰጥ መሀል ላይ ያለው ሲደመር ይሄኛው ደግሞ ሲባዛ የሚሰጥ ሁለት ቁጥሮችን እንፈልጋለን። ያ ማለት 5 ሲደመር 5 ብናደርግ 5 ሲባዛ 5 ስናደርግ ይሰጠናል። ስለዚህ ይሄ አገላለጽ ማለት ነው ኤክስ ፕላስ 5 ታይምስ ኤክስ ፕላስ 5 ይሆናል ማለት ነው። ስለዚህ ይህንን ትክክል መሆኑን ቼክ ለማድረግ ኤክስ ሲባዛ በኤክስ ኤክስ ስኩዌር ኤክስ ታይምስ 5 5 ኤክስ ኤክስ 5 ታይምስ ኤክስ 5 ኤክስ 10 ኤክስ ይሆናል። ከቅድሙ ጋራ 5 ታይምስ 5 25 ነው። ትክክል ነው ማለት ነው። ስለዚህ እቺ ማለት ዲኖሚኔተራችን እስከሆነች ድረስ ዶሜናችንን ስናወጣ ምን ይሆናል? እዚህ ዶሜን ኤክስ ዲፍረንት ፍሮም -5 ነው። ምክንያቱም -5 ሲገባ እዚህ ውስጥ አንዲፋይንድ ስለሚያደርግብን ማለት ነው። ስለዚህ ከ-5 ውጭ ያሉ የትኛውም ኤክስ ላይ የሚገቡ ኤሌመንቶች ሪል ያደርጉታል ይህንን ኢኩዌሽን ወይም ይህንን ፈንክሽን ማለት ነው። ስለዚህ ዲኖሚኔተራችንን አገኘን፣ ዶሜናችንን አወጣን። ከዛ ፋክቶራይዝ ምን አድርገናል? ዲኖሚኔተሩን አግኝታል። ዲኖሚኔተሩን ደግሞ ፋክቶራይዝ እናድርገው። ኤክስ ስኩዌር ፕላስ 9 ኤክስ ፕላስ 20 ተባዝቶ 20 ተደምሮ 9 የሚሰጥ ቁጥር። ለምሳሌ 3 እና 3 ስንወስደው ሲባዛ 9 ነው የሚሆነው። እዚህ ጋር አይሆንም። 4 እና 2 ሲባዛ በ10 20 ነው። 2 ሲደመር 10 ደግሞ አይሆንም፣ 12 ነው፣ ያፈርስብናል። እሺ 4 ጊዜ 5 ብንወስድ 4 ጊዜ 5 20 ነው። 4 ሲደመር 5 9 ነው። ስለዚህ ኤክስ ፕላስ 4 እና ኤክስ ፕላስ 5 ፋክቶራይዝ የሆነው የዚህኛው ፋክቶራይዜሽን ይሄ ይሆናል ማለት ነው። ስለዚህ ይሄንን ማን ነው ኤክስ ፕላስ 4 ታይምስ ኤክስ ፕላስ 5 ኤክስ ስኩዌር ፕላስ 9 ኤክስ ፕላስ 20 ይሰጠናል ማለት ነው። ስለዚህ ፋክቶራይዝ ካደረግን በኋላ ምንድነው የምናደርጋቸው? መጻፍ አለብን። እዚች ጋር እንመጣና ኤክስ ስኩዌር ፋክቶራይዜሽን እዛች ጋር ያደረግነው ማለት ነው ኤክስ ፕላስ 4 ታይምስ ኤክስ ፕላስ 5 ኦቨር ኤክስ ፕላስ 5 ታይምስ ኤክስ ፕላስ 5 አይደል? እዚህ የመጣለን እዚች ጋር ያለው። ስለዚህ አሁን ሶስተኛው ስቴፓችን ምንድነው የሚለው? ካንስል ሲሚላር ተርሞች። ስለዚህ ኤክስ ፕላስ 5ን እናስጠፋለን። ስናጠፋ ማን ይቀራል? ኤክስ ፕላስ 4 ኦቨር ኤክስ ፕላስ 5። ግን ይሄ ሪል የሚሆነው መች ነው? ኤክስ ዲፍረንት ፍሮም -5 ሲሆን ነው። ስለዚህ ሲምፕሊፋይ ፎርሙ ለዚህ ጥያቄ ሲምፕሊፋይ ፎርሙ ይሄ ነው። ግን ምን አለው? ዶሜኑ አለች። ኤክስ ዲፍረንት ፍሮም -5 መሆን መቻል አለበት ማለት ነው። ስለዚህ በጣም ቀላል ነው። ራሽናል ኤክስፕሬሽን ወደ ሲምፕሊፋይ ፎርም ለማምጣት በጣም ቀላል ነው፣ ግን ማንበብን ይጠይቃል። በዚህ ላይ ምናልባት ኮሜንት የምታደርጉት ነገር ካለ፣ እዚች ቦታ ላይ ደግሞ በደንብ ይደገም የምትሉትም ነገር ካለ የዚህ ቻናል ቤተሰቦች ኮሜንታችሁን ከስር አስቀምጡልን። ላይክ፣ ሼር፣ ሰብስክራይብ አድርጉልን። ከኛ ጋር ስለቆያችሁ እናመሰግናለን። ሰላም ይብዛላችሁ።